ስዊት አለርት የተለያዩ የኖቲፊኬሽን ሜሴጆችን ለተጠቃሚው ሰው በቀላሉ መንገድ እንድናቀርብ የሚያደርግ የጃቫስክሪፕት ላይብራሪ ነው። ይህን ላይብራሪ ለማግኘት ወደ ብራውዘር ሂዱና ስዊት አለርት ብላችሁ ሰርች አድርጉ። አዲሱ ቨርዥናቸውን ስዊት አለርት 2 ብለው ሁለት ቁጥርን ቀጥለውበት ሰርተውታልና እሱ ጋር ብትሄዱ ይህን የሚመስል ድረገጽ ላይ ይወስዳቸዋል። ፊት ለፊቱ የምታገኙት ፔጅ ላይ ሁለት በተኖች ይታያቸዋል። አንደኛው በተን የኖርማል አለርት ቦክስ ስትጠቀሙ የሚመጣውን ኖቲፊኬሽን ነው የሚያሳያችሁ። አሁን ክሊክ ብናደርገው እንደምታዩት ዩ ክሊክድ በተን የሚል ሜሴጅ ያሳያችኋል። ሁለተኛው ግን እነሱ ዲዛይን ያደረጉትን ኖቲፊኬሽን ቦክስ ለመሞከር ብንጫ ነው እንደዚህ የሚያምር ዩአይ የኖቲፊኬሽን ዩአይ ይሰራልናል ማለት ነው። ስዊት አለርት በዋናነት የሚያተኩረው ለተጠቃሚው ሰው የምናቀርባቸው የተለያዩ የኖቲፊኬሽን ኢንፎርሜሽኖች ላይ ነው። ይህንን ፕራክቲስ ለማድረግ አንድ ፋይል አዘጋጅቼላችኋለሁ። በጊትሀብ ገጽ ላይ ታገኙታላችሁ። እንደምታዩት በዚህ ፋይል ውስጥ ሁለት በተኖች ይገኛሉ። አንደኛው በተን የኖርማል አለርት ፋንክሽንን የሚጠራልን ነው። ይህን ፋንክሽን ከታች ዲክሌር አድርገነዋል። ሁለተኛው በተን ደግሞ የስዊት አለርት ፋንክሽንን የሚጠራልን ነው። ከሁሉ አስቀድመን መጀመሪያ የስዊት አለርትን ሲዲኤን ሊንክ ማጠቃለል አለብን። የሲዲኤን ሊንኩን ለማግኘት ወደ ኢንስታሌሽን ፔጅ ነው። እዚህ ላይ በስክሪፕት ታግኔት ማጠቃለል እንዳለባቸው ያሳያቸዋል። የስዊት አለርት 2.11 ቨርዥንን ቀጥታ ይህን የስክሪፕት ታግ ኮፒ አድርጉት። ይህን ሊንክ አምጥተን ከላይ በሄድ ታግ ውስጥ ፔስት ማድረግ እንችላለን። እንግዲህ በንጽጽር የዲፎልት ኤችቲኤምኤል ኖቲፊኬሽን እና የስዊት አለርትን ኖቲፊኬሽን ኮምፔር እያደረግን እንድንመለከታቸው ሁለት በተኖችን እንደዚህ ሰርተናል። ሁለቱም የየራሳቸውን ፋንክሽን ይጠራሉ ከታች። እንግዲህ በመጀመሪያ አለርት ቦክስን እንመልከት። በኖርማል የኤችቲኤምኤል ቦክስ ላይ የአለርት ቦክስን ለመጥራት እንደዚህ አለርት የሚል ሜተድ እንጠራለን። ይህንን ሴቭ አድርገን ፔጁን ሪፍሬሽ ካደረግን በኋላ የኖርማል ጄኤስ የሚለውን በተን ብትጫኑት እንደዚህ ሰላም የሚል የዲፎልት ኖቲፊኬሽን ያመጣላችኋል ማለት ነው። እንግዲህ እንደዚህ አይነት ኮመን የሆነ አንድ የኦኬ በተን ብቻ ኦፈር የሚያደርግ ዲዛይኑ ግን የሚያምር የስዊት አለርት በተንም አለ። ይህን ለማየት ወደ ስዊት አለርት ፔጅ እንምጣና ወደ ዩዜጅ ሴክሽን ስትወርዱ ልዩ ልዩ የሆኑ ምርጫዎችን ያሳያችኋል። የመጀመሪያው እንደምታዩት ስዋል ዳት ፋየር ይልና የስዊት አለርትን ፋንክሽን ይጠራዋል። ይህንን ቀጥታ ኮፒ አድርጉት እና ወደ ስዊት አለርት ፋንክሽን እንውሰደውና ፔስት እናድርገው። አንድ ሲዲኤን ሊንኩን ካጠቃለላችሁ በኋላ ስዋል ዳት ፋየር የሚለውን ፋንክሽን ብንጠራ የኖቲፊኬሽን ፔጅ መስራት ይጀምራል። ይህንን ሴቭ አድርገን ቴስት ብናደርገው አሁን የስዊት አለርት በተንን ስጫን ሰላም የሚል እንደዚህ አይነት ኖቲፊኬሽን ዘሎ ይመጣል ማለት ነው። ከዚህም በተጨማሪ የሚያምሩ ልዩ ልዩ የአለርት ሜትዶች አሉት። አሁን ሁለተኛውን ቦክስ ብንጫ ነው እንደምታዩት የሆነ የአይከን ምልክት አለው፣ የጥያቄ ምልክት የሆነ ታይትል አለው ኢንተርኔት የሚል፣ ከዛ ደግሞ የሆነ ስቴትመንት አለ፣ በመጨረሻ የኦኬ በተን አለው ማለት ነው። ይሄ ራሱ አንዱን የቻለ የአለርት ሜትድ ነው። በሙሉ ኮፒ ማድረግ ትችላላችሁ። ይህን ሜትድ ወደ ፋንክሽናችን እንውሰደውና ከላይ በታይትል በተቀመጠው ላይ የሰላም የሚል ምልክት እንደ ቴክስት ባቀረበው ላይ ደግሞ እንኳን ደህና መጡ የሚል መልእክት እናስቀምጣለን። እንግዲህ አይከኖቹ እዚህ ጋር የምታዩት የጥያቄ ምልክት ነው፣ ኩዌስችን ማርክ ነው ይላል። ስለዚህ እሱን እንዳለን ተወውና እንግዲህ ይሄንን ደግሞ የስዋል አይከን የስዊት አለርት አይከን እንመልከተው። ሴቭ አድርጉትና ፔጁን ሪፍሬሽ አድርጋችሁ አሁን ስዊት አለርት የሚለውን በተን ብንጫን ሰላም የሚል ደማቅ ታይትልና እንኳን ደህና መጡ የሚል ሜሴጅ ይሰጠናል ማለት ነው። እና አይከኑን ደግሞ ጥያቄ ምልክት ያደርገዋል። ሶስተኛው ላይ አይከኑን ይቀይረዋል። ከኩዌስችን ማርክ ወደ ኤረር ማርክ ብንቀይረው ምን ይሆናል የሚል ነው የሚያሳየን። ስለዚህ ኤረር ምትሏን ኮፒ አድርጓት
እና በኩዌስችን ፈንታ ኤረር የሚለውን ፔስት እናድርግና እንመልከተው። ይህን ሪፍሬሽ አድርጉና እንደምታዩት የትልቅ የኤክስ ምልክት ያደርግበታል ማለት ነው። የሆነ ሚስቴክ ብንሰራ አሁን ለምሳሌ ተጠቃሚው ሰው የሆነ ሚስቴክ ቢሰራ በዚህ መንገድ ዋርኒንግ መስጠት እንችላለን ማለት ነው። ቀጥሎ ያለ ምርጫ ምንድነው? የድራግ ሚ ይላል። ስለዚህ ዊንዶውን የኖቲፊኬሽን ቦክሱን ማንቀሳቀስ የምንችለው ማድረግ እንችላለን። ይህን ለማድረግ የድራጌብል የሚለውን አትሪቢዩት መጨመር ነው ያለብን። ይህ የኖቲፊኬሽን ቦክስ ተንቀሳቃሽ ይሆናል። ሰዎቹ ከአንድ ቦታ ወደ አንድ ቦታ ማንቀሳቀስ የሚችሉት ይሆናል ማለት ነው። በኖርማል ጃቫስክሪፕት ኖቲፊኬሽኖች ላይ ሁለተኛ አይነት ምርጫ አለ። ከአለርት የተለየ ሁለተኛ ምርጫ የኮንፈርም ቦክስ ነው። የኮንፈርም ቦክስ ቤዚካሊ ተጠቃሚው ዩዘር ኢንፎርሜሽን እንዲያገኝ ብቻ ሳይሆን የሆነ ኢንፎርሜሽንም እንዲሰጠን መቀበል የምንፈልግ ከሆነ አሁን ለምሳሌ የስ ወይም ኖ የሚል ምርጫ እንዲሰጠን፣ አዎ ወይም አይደለም የሚል መልስ እንዲመልስ የምንፈልግ ከሆነ አማራጮችን ለማስቀመጥ ኖርማሊ የኮንፈርም ቦክስ እንጠቀማለን ማለት ነው። በኢፍ ኤልስ ስቴትመንት እናስቀምጠዋለን እና ኦኬ ከሆነ መልሱ ወይም ደግሞ የስ ከሆነ መልሱ በደህና ውሏል ማለት ነው። ስለዚህ ይህንን ወደ ኮንሶል ያወጣልናል። ካንስል ካደረገ ወይም ደግሞ ኖ ካለ በችግር ዋልኩ እንደማለት የስ ኖ የሚል ወይም ደግሞ 1 and 0 የሚል ምላሽ ማለት ነው። ደህና ዋልኩ የሚል ምላሽ አወጣልን ማለት ነው። እዚህ ጋር አሁን እንደገና እንሞክረውና ኦኬ በሚለው ፈንታ ካንስል ካላደረግን ደግሞ በችግር ዋልኩ የሚለው የኤልስን ዋጋ ያወጣልናል ማለት ነው። ኖርማሊ እንግዲህ በኖርማል የጃቫስክሪፕት ኮንፈርም ቦክስ እንደዚህ አድርገን መጠቀም እንችላለን፣ የስ ኖ የሚል ግን እንደምታዩት እነዚህ የምንጫናቸውን በተኖችን ስማቸውን መቀየር አልችልም። ብዙ ኦፕሽን የለኝም እነዚህ በተኖች ላይ። ኦልዌይስ የሚመጣው ኦኬ ወይም ካንስል በሚል መንገድ ነው። በጣም ሊሚትድ የሆነ ነው ማለት ነው የዚህ ስታይሊንግ ሜቶዱም ራሱ። እንግዲህ ይህንን የዲፎልት የጃቫስክሪፕት ኮንፈርም ቦክስ እንዴት አድርገን ነው ወደ ስዊት አለርት የምንቀይረው እንመልከት። እንደምታዩት ግሬት ወይም ደግሞ ተምስ አፕ ወይም ተምስ ዳውን የጣት ምልክትን ወደ ላይ ወይም ወደ ታች መልስ የምንሰጥበትና የከስተም ኤችቲኤምኤል ኮድ የምናስገባበት ምርጫ ይሰጠናል። ወደ ስክሪፕታችን አመጣ ነው። እንግዲህ እንደምታዩት ኦልዌይስ የሚጠራው የስዋል.ፋየር ፋንክሽንን ነው። ታይትሉን ያሳልፈዋል። ከአትሪቢዩቶቹ መካከል አንደኛው የኤችቲኤምኤል አትሪቢዩት ነው። እዚህ ውስጥ የተለያዩ የኤችቲኤምኤል ታጎችን ማስቀመጥ ትችላላችሁ ነው የሚለው። የሆነ የምንዘረዝራቸው ነገሮች ይኖራሉ ብለን ብናስብ እንዴት ዋልክ የሚለውን ቴክስት ማስገባት እችላለሁ። የአይከኑ አይነት ደግሞ የኢንፎ ነው። ቀደም ብለን ያየናቸው የሰክሰስ አለ፣ ኤረር አለ። አሁን ደግሞ የምናየው የአይከን አይነት የኢንፎ አይነት ነው ይላል። የከስተም ኤችቲኤምኤል ኮድ ማስገባት ይችላቸዋል ይላል። የክሎዝ በተን ያመጣል፣ የካንስል በተን ያመጣል፣ ፎከስ ኮንፈርም ይላል እና ምርጫዎቹን እንግዲህ የምናስገባው እዚህ ጋር ነው። አዎ ወይም አይደለም የሚለው ወይም ደግሞ እንዴት ዋልክ ለሚለው ደህና ዋልኩ ወይም ደግሞ ደህና አልዋልኩም ለሚለው ማለት ነው። ስዊት አለርት ስንጫ ነው እንደምታዩት ከላይ የኢንፎርሜሽን አይከን አለው። እንደ ጥያቄ ደግሞ እንዴት ዋልክ ብሎ ይጠቅሳል። የኤችቲኤምኤል ኮዶችንም ልክ እንደፈለግን አድርጎ አስገብቶ በሊስት አስቀምጧቸዋል። ሁለት በተኖችን ሰጥቶናል፣ ደህና ዋልኩና በችግር ዋልኩ የሚሉ። ከነዚህ ውስጥ አንዱ መምረጥ እንችላለን ወይም ደግሞ ሌላኛው መምረጥ እንችላለን ማለት ነው። ከሁለት በተን ደግሞ ወደ 3 በተን ብንፈልግ፣ ከአንድ በላይ በተኖች ብንፈልግ እንችላለን ወይ ለሚለው ምርጫ አለው። ዳያሎግ ዊዝ 3 በተንስ ይላል እዚህ ጋር። እሱን ኮፒ አድርገን ማየት እንችላለን። አሁን ስዊት አለርት ስትጫኑ 3 ምርጫዎችን ይሰጣቸዋል። እንዴት ዋልክ የሚል ጥያቄ ይጠይቃል። ደህና ዋልኩ የሚል አለ፣ በችግር ዋልኩ የሚል አለ፣ ካንስል የሚል አለ። እንግዲህ ደህና ዋልኩ የሚል በተን ከተጫናችሁ ተጨማሪ የአለርት ቦክስ እንደገና ይከፍትና በደህና ውሏል የሚለውን ሜሴጅ አውትፑት ያደርገዋል የሚለው። ስለዚህ እሱን ብንጫ ነው እንደምታዩት በደህና ውሏል ይልና ሜሴጅ ያወጣልናል። እንደገና ተጭነ ነው እንዴት ዋልክ የሚል ጥያቄ ሲጠየቅ በችግር ዋልኩ ካለ በችግር ውሏል የሚል ሜሴጅ ይሰጠናል ማለት ነው። በጣም ኢንተረስቲንግ የሆነ የዩአይ ሪስፖንስ ነው። በጃቫስክሪፕት ከኮንፈርም ቦክስ ሌላ ምን አለ? የፕሮምፕት አለ። ከኮንፈርም ጋር የሚመሳሰል ነው ግን የፕሮምፕት ቦክስም አለ። ኦኬ
ሰው ምንድነው ያደረግነው የዲፎልት የጃቫስክሪፕት ፕሮምፕት ቦክስ ከፈትን። መጀመሪያው አትሪቢዩት ወይም ፓራሜትር ላይ እንዴት ዋልክ የሚል ጥያቄ እናሳልፋለን። የዲፎልት አንሰር ደግሞ ደህና ዋልኩ የሚል አንሰር ይኖረዋል። ግን ሰዎች መቀየር ኤዲት ማድረግ የሚችሉት አንሰር ነው እና ይህን አንሰር ሲመልሱ ሰዎች ጀስት ባዶውን ከላኩት በትክክል የተመለሰ መልስ ስላልሆነ በትክክል አልተመለሰም የሚል ኢንፎርሜሽንን ወደ ኮንሶል እንጽፋለን። ግን የሆነ ለየት ያለ መልስ ከጻፉ ግን የጻፉትን መልስ እናስገባዋለን ማለት ነው። ይህንን ለማየት ያክል ይህን ሪፍሬሽ ያድርጉትና አሁን የኖርማል ጄስን ስጫ ነው እንዴት ዋልክ የሚል ኖቲፊኬሽን ላከልኝ እና ኖርማሊ ደህና ዋልኩ የሚል ሜሴጅ ፓፑሌትድ ሆኗል ማለት ነው። እዚህ ሁለተኛው ፓራሜትር ላይ ጻፍ ነው። እንግዲህ ይሄን ኦኬ የሚል በተን ስጫን ደህና ዋልኩ የሚለውን ሜሴጅ ወደ ኮንሶል አወጣው ማለት ነው። በድጋሚ አሁን ካንስል የሚለውን ብቻ ነው ደግሞ ካንስል ካደረገው ኖርማሊ የነል ወይም የኤምፕቲ ስትሪንግ ስለሆነ የሚልከው በደህና በትክክል አልተመለሰም የሚለውን የመጀመሪያው የኢፍ ክላውስ ላይ ያለውን ኢንፎርሜሽን ያወጣል ማለት ነው። እንግዲህ ስዊት አለርትም ራሱን የቻለ እንደዚህ ሜሴጅ መቀበያ የፕሮምፕት መንገድ ይኖረዋል። እንደምታዩት የሆነ ኢንፎርሜሽን ይጠይቃል። ሰብሚት ዮር ጊትሃብ ዩዘር ኔም ነው የሚለው እዚህ ጋር እና ዩዘሮች ታይፕ ማለት የሚችሉት ኢንፎርሜሽን ይኖራል። ሉክአፕ ወይም ካንስል ማለት ይችላሉ። ስለዚህ ይሄንን እንሞክረው። ይህን ኮድ በሙሉ ኮፒ አድርጉትና በስዊት አለርት ፋንክሽን ውስጥ ከታች ፔስት እናድርገው። ካንስል በተን ማሳየት ትፈልጋለህ ወይ? ትሩ ነው የሚለው። ኮንፈርም የሚለውን ደግሞ ይህን ኮፒ አድርጉት ያስገቡ የሚል በተን እናደርገዋለን ማለት ነው። ፕሪ ኮንፈርም እና አላው አውትሳይድ ክሊክ የሚሉትን ማጥፋት ትችላላችሁ። ምንፈልገው ያው ታይትሉን ኢንፑት አውቶ ካፒታላይዝንም አንፈልገውም። ኦኬ ሎደርን አንፈልግም። እንግዲህ ይሄን ይመስላል የፕሮምፕት ቦክሱ። የኢንፑት ቴክስት የሚቀበል ነው። ከተቀበለ በኋላ ዲፔንዲንግ ኦን እንዳስገባ ነው ምላሽ ሪዛልቱን ካፕቸር ያደርገውና ያን ሪዛልት ወደ ኮንሶል እንዲያወጣልን ነው የምንፈልገው። እዚህ ጋር በስዊት አለርት ሲምፕል ቦክስ ለማውጣት ነው የሚሞክረው። I guess we can use that እንደ ታይትል አድርገን ሪዛልት ዳት ቫሊዩ ማለት ይችላለን። ሰው የሚጽፈው ምላሽ በዚህ መንገድ እንቀበለዋለን ማለት ነው። ሲምፕል የሆነ የአለርት ቦክስ። ፔጅን ሪፍሬሽ ያድርጉትና እንዴት ዋልክ የሚል የፕሮምፕት ቦክስ ይሰጠናል። እዚህ ጋር በደህና ዋልኩ የሚል ምላሽ ጽፈን ማስገባት እንችላለን። ያስገቡ ስንለው ያስገባነው ምላሽ በደህና ዋልኩ የሚለውን አወጣልን ማለት ነው። ያስገባነው ምላሽ መልሶ ያወጣልናል ማለት ነው። ስለዚህ ይህን ይመስል የኮንፈርም ቦክስ መስራት እንችላለን። በኖርማል በጃቫስክሪፕት የሰራችሁት እንደዚህ ጥግ ላይ ስታክ የሚያደርግ ነው። ማንቀሳቀስ አትችሉም፣ ዲዛይን ማድረግ አትችሉም። በጣም ሊሚትድ ነው። እዚህ ጋር የምትሰሩት ግን በጣም በሚያምር መንገድ በስዊት አለርት መቀመጥ ይችላል። ብዙ ኦፕሽኖችን ይሰጣቸዋል ማለት ነው። እና ጀስት እንዴት መጠቀም እንዳለባችሁ የተወሰነ እንድታዩ ስለፈለኩ ነው የሰራሁት። ያንን ብዙ ምርጫዎች አሉት። ከተለያዩ ከሪያክት፣ ከቪው፣ ከአንጉላር ፍሬምወርኮች ጋር አብራችሁ መጠቀም ትችላላችሁ። በኤንፒኤም ኢንስታል አድርጋችሁት ከሲምፕል ፕሮጀክት እንደዚህ ከኤችቲኤምኤል ፕሮጀክት ጋር ደግሞ መጠቀም ትችላላችሁ። የሲቲኤን ሊንኩን እንደዚህ አታች በማድረግ ማለት ነው። እና በጣም ስዊት የሆነ እንደ ስሙ ስዊት የሆነ የኖቲፊኬሽን መንገድ ነው። አይ ኢንጆይድ ዩዚንግ ዲስ። እንድትጠቀሙት ጋብዛችኋለሁ። እንግዲህ አሁን የሰራናቸውን ኤግዛምፕሎች በጊትሃብ ሊንክ ላይ ከታች በዲስክሪፕሽን አስቀምጥላችኋለሁ።